ሰላም እንዴት ናችሁ? ሰላምና ጤና በያላችሁበት ይብዛላችሁ። ዛሬ እንግዲህ ይሄ የምታዩትን የሚያምር ምግብ አብረን እንሰራለን ማለት ነው። ለምግቡ የሚያስፈልጉት እነዚህ ግብአቶች ናቸው ማለት ነው። ጥቅል ጎመን፣ ቲማቲም፣ የፈረንጅ ቃሪያ እንዲሁም ቀይ ሽንኩርት፣ ካሮት እና የሀበሻም ቃሪያ ተጠቅሜያለሁ። ቪዲዮ ላይ ስላላስገባሁላችሁ ነው። እነዚህን ነገሮች ካዘጋጃጀን በኋላ ማለት ነው ወደ ስራችን እንገባለን ማለት ነው። ከዛም በኋላ እኔ ያው በቁመት ነው የከተፍኩትን ሽንኩርቴን ቪዲዮ ላይ እንደምትመለከቱት ማለት ነው። እናንተ ቀጠን አድርጋችሁ መክተፍም ትችላላችሁ። እኔ ግን ለልጫ ነገር ስለሆነ የምፈልገው አልጫ ነገር ስለሆነ የሰራሁት እንደዚህ በቁመቱ ከተፍ ነው ያደረኩት ማለት ነው። በዛ ላይ ደግሞ ሰዓትም ለመቆጠብ ማለት ነው። ከዛም በኋላ እንደዚህ ሽንኩርቴን ካዘጋጀው በኋላ ደግሞ ቲማቲሙን እንደዚህ ተለቅ አድርጌ ነው የምከትፈው። ምክንያቱም ሽንኩርቱ በቁመት ስለተከተፈ ቲማቲሙን ደግሞ በትናንሹ ላለመክተፍ ተለቅ አድርጌ እንደዚህ ነው የከተፍኩትኝ ማለት ነው። ከዛ ቲማቲሜን ከትፌ ከጨረስኩኝ በኋላ ደግሞ ካሮቱን እንደዚህ እከትፈዋለሁ ማለት ነው። እሱንም እንዲሁ በቁመት ማለት ነው። በጣምም ያረዘመ አጭርም ያልሆነ ቪዲዮ ላይ እንደምትመለከቱት ማለት ነው። ከዛን እንደዚህ ካሮታችንን ክትፍ አድርገን እናዘጋጃለን ማለት ነው። እንደዚህ ካሮታችንን ካዘጋጀን በኋላ ደግሞ ቀጣዩን ደግሞ እናዘጋጃለን ማለት ነው። የሚቀጥለው ጥቅል ጎመናችንንም እንደዛው በጣምም ትናንሽ ሳናደርግ መካከለኛ አድርገን እንከትፈዋለን ማለት ነው። ከሌሎች ግብአቶች ጋር እኩል ለማድረግ እንሞክራለን ማለት ነው። ከዛ እንደዚህ አድርገን ከታትፈን እናዘጋጃለን። ከማብሰላችን በፊት እንደዚህ ክትፍ አድርገን እናዘጋጃለን ማለት ነው። ታዲያ ጥቅል ጎመንን ስትከትፉት ውስጡ አንዳንድ ነገሮች ስለማይጠፉ የሆኑ ትላትል ምናምን ነገር ስለማይጠፋ ማየታችንን አንርሳ፣ ጽድት ማድረጋችንንም አንርሳ ማለት ነው። በተለየ መልኩ ጥቅል ጎመንን ትል በጣም ነው የሚወደውና አረንጓዴ ጎመንም እንደዛው እና እንደዚህ ውስጡ ትል ምናምን ስታገኙ አውጥታችሁ መጣል አለባችሁ ማለት ነው። ቼክ ማድረግ አለባችሁ። ከዛ እንደዚህ ካደረኩኝ በኋላ እነዚህን ከከተፍኩኝ በኋላ ነጩ ደግሞ ውስጡ ይሄ ስር የሚመስለው ማለት ነው የጥቅል ጎመን ስሩ በቃ እሱ እንትን አይልም፣ አይበስልም። አያችሁት? እንጨት ነገሩ አይበስልም። ስለዚህ እሱን እንጥለዋለን ማለት ነው። ከዛም በኋላ አረንጓዴ ቃሪያችን የፈረንጅ ቃሪያችንን እናዘጋጃለን። አዘጋጀሁኝ እኔ ሙሉን የተጠቀምኩት ኦሬዲ ሙሉን የሰራውበትኝ ማለት ነው። እናንተ ያው ትንሽዬ መጠቀም ምናምን ትችላላችሁ። እኔ ሁሉንም ነው የተጠቀምኩት ማለት ነው ለአሁኑ። ከዛም በኋላ አረንጓዴ ቃሪያን እንደዚህ ክትፍ አድርጌ አዘጋጀው ማለት ነው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካሉናችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱት። ከዛም በኋላ ወደ ጥቅል ጎመናችንን እናጥባለን ማለት ነው። እኔ ባንድ እጄ ነው ያጠብኩትኝ፣ ያው ባንድ እጄ ካሜራ ይዤ ስለነበረ ነው። ከዛ ጥቅል ጎመኔን እጥብ አድርጌ እንደዚህ ካዘጋጀው በኋላ ካሮቴን ሁሉም ተጠብጠብ ብለው እንደዚህ ዝግጅት አሉ ማለት ነው ለመብሰል። እንደዚህ ሁሉንም ካዘጋጇቸው በኋላ ቀጥታ ወደ ማብሰል ነው የምንሄደው ማለት ነው። ሚጥሚጣ ቃሪያ አትታያችሁም እንግዲህ ቪዲዮ ላይ አልገባችም፣ መጨረሻ ላይ ነው የገባችሁ። ከዛ እዚህ ጋር ድስቴን ጥጃ ጣድኩኝ። ከስር ግን ዘይት አልጨመርኩኝም። አንዳንድ ሰው ቅድሚያ ዘይት ይጨምራል፣ እንደዛ ማድረግ ትችላላችሁ፣ እንደየ አሰራራችሁ ነው ማለት ነው። ከዛ ብቻውን ያበሰልኩትን ሽንኩርቱን ከዛ ላይ ደግሞ ከላይ ዘይት ጨመርኩኝ ማለት ነው። ሽንኩርቱ በሰል ስትል ዘይት ከላይ ጨመርኩበት ማለት ነው። ከዛ እኔ የምጠቀመው ይሄኛውን ዘዴ ነው። ብዙ ጊዜ አንዳንዴ ያኛውን የምጠቀማለሁ፣ ቀድሜ ዘይት ጨምራለሁ። ብዙ ጊዜ ግን እንደዚህ ነው ማደርገው ምግብ ስሰራ ማለት ነው። ዘይት ስለሚቆጥብ ነው ማለት ነው። እንደዛ ማለት ነው። ከዛም በኋላ እንደዚህ ካደረግን በኋላ ቲማቲማችንን እንጨምራለን። ቲማቲማችንን ከሽንኩርቱ ጋር አንድ ላይ እንጠብሰዋለን ማለት ነው። ከዛ እሱን ጥብስ ካደረግን በኋላ ቀጣይ ካሮት ነው የምንጨምረው። ካሮት እንጨምራለን ማለት ነው። ካሮታችንን እንደዚህ ከጨመርን በኋላ አብረን እንጠብሳቸዋለን ማለት ነው። አንድ ላይ እንደዚህ እናዋህዳቸዋለን ማለት ነው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካሉናችሁ ቤተሰብ መሆናችሁን እንዳትረሱት። ከዛም በኋላ እንደዚህ ጥብስ እያሉልን ከዛ እንደዚህ ያደረግን ማለት ነው።
በመሃል ደግሞ ቅመማችንን እንጨምራለን። እኔ የተጠቀምኩት ድንብላል፣ ከዛ ቆንዶ በርበሬና እርድን የተጠቀምኩት። እናንተ ቤታችሁ ያለውን መጠቀም ትችላላችሁ። ጨውም እዚህ ጋር ጨምሬያለሁ ማለት ነው። ከዛም በኋላ እንደዚህ ደግሞ አንድ ላይ እናዋህዳቸዋለን ማለት ነው። አዋህደን ትንሽ እንተዋቸዋለን ማለት ነው። አንድ ላይ በደንብ እንዲዋሃድ ቅመሙ እና ምግባችን ማለት ነው። ከዛን ትንሽ ከተውነው በኋላ ነጭ ሽንኩርታችንን እንጨምረዋለን ማለት ነው። ነጭ ሽንኩርት ያው እንግዲህ ለጣም በጣም ቆንጆ እንደሆነ ምግብ እንደሚያጣፍጥ የታወቀ ነው። ከዛም በኋላ ነጭ ሽንኩርታችንን እንዲህ ከጨመርን በኋላ አንድ ላይ ደግሞ እንደዚህ እናዋህዳቸዋለን ማለት ነው። በደንብ ጥብስ እናረጋቸዋለን ማለት ነው። እስካሁን ምንም አይነት ውሃ አልተጠቀምንም። ስለዚህ ዘይቱንና በቃ እንደዛ ብቻ ነው የተጠቀምነው። ውሃ ምንም አልተጠቀምንም። ስለዚህ ቶሎ ቶሎ ማማሰላችንን መርሳት የለብንም ድስታችን እንዳይዝብን ማለት ነው። ከዛም በስተመጨረሻም ጥቅል ጎመናችን ተጨመረ ማለት ነው። ከዛ እንደዚህ ጥቅል ጎመን ደግሞ በባህሪው እሱ ራሱ ውሃ ነገር ስላለው ጭራሽ ነው ማይዘው። ስለዚህ እንደዚህ ደግሞ እናማስለዋለን ማለት ነው። እንደዚህ በደንብ አድርገን ያማሰልን ክድን እያደረግን ክፍት ግን ረጅም ሰዓት ደግሞ ማብሰል የለብንም። ጥቅል ጎመን በጣም እንዳይበስልብን ብዙም ጣሙ እንዳይጠፋብን ማለት ነው። በዛ ላይ ከውስጡ የምናገኘውን ቫይታሚን እንትን እንዳይልብን በጣምም ሳናበስለው ነው መብላት ያለብን ማለት ነው። ከዛ እንደዚህ ቶሎ ቶሎ እያማሰልን እንደዚህ እና ትንሽ እናቆየውና ከዛ የእንትናችንን ሚጥሚጣ ቃሪያችንን ከላይ ጭምር እናደርግበታለን ማለት ነው። ረጅም መቆየት የለበትም ማለት ነው። ሚጥሚጣ ቃሪያችንን ይሄው እንደምታዩት ጭምር እናደርጋለን። እሱም ረጅም ለጣም ስለሆነ ብዙ ረጅም ብስል ማለት የለበትም። ሚጥሚጣ ቃሪያው እኔ ስሰራ እንደዛ ነው የምሰራው። እንግዲህ ሁሉም ሰው የተለያየ ነው የሚሰራው። እኔ እንደዛ ነው የምሰራው ማለት ነው። ከዛ እንደዚህ ትንሽ ካቆየውትኝ በኋላ ጣሙ የቃሪያው ጣም እስኪወጣ ድረስ ከጥቅል ጎመኑ ጣም ጋር እስኪዋሃድልኝ ድረስ እንትን አለዋለሁ። እንደዚህ ያማሰልኩት አቆየዋለሁ ማለት ነው። ከዛም በኋላ ሌላኛውን ቃሪያ ደግሞ እንጨምረዋለን ማለት ነው። ይሄ ዱቤ ቃሪያ የፈረንጅ ቃሪያ የሚባለው እንጨምረዋለን። ይሄው እኔ እንዴት እንደበዛ አንድ ሙሉ ነው የጨመርኩት ማለት ነው። ይሄን ሁሉ መጨመር አይጠበቅባችሁም፣ ያላችሁ ነው መጨመር ያለባችሁ ማለት ነው። ከዛ እንደዚህ አንድ ላይ አዋድኩት ማለት ነው። እንዴት እንደሚያምር እዩት፣ ተመልከቱት። በጣም ነው የሚያምረው እና ደግሞ ምግቡ በጣም ጣፋጭ ነው። ስለዚህ እየሰራችሁ ብሉ ማለት ነው። ከዛ ትንሽ ከደንኩትና አወጣሁት ማለት ነው። ትንሽ ሰዓት ከድኜ በእንፋሎቱ እንትን እንዳይል እንፋሎቱ እንዳይወጣ በዛችሁ ትንሽ አቆየሁትኝና ከዛ በቃ ዘጋሁት ማለት ነው ሳቴን። ይሄውላችሁ ይሄን ይመስላል ማለት ነው። ፋይናሊ ብትፈልጉ በዳቦ ብትፈልጉ በሩዝ መብላት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቤተሰብ መሆናችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ባይ ባይ።